ሰላም ጓደኞቼ በድጋሚ መጥቻለሁ። ከዚህ በኋላ የምናየው የፊት አሻራ አሰጣጥ ወይ የፊት ለፊት ገጽ አሰጣጥና እንዴት ደግሞ ታስኮቹን እንደምንሰራ ነው። ከስር ሚ የሚለውን ነካና ወደ ፕሮፋይላችን ሲወስደን ድጋሚ ታስክ የሚለውን ነካለን። ታስክ የሚለውን ከነካም በኋላ ወደ ታስኮቹ ይወስዳል። እነዚህ ግን ትክክለኛ ታስኮቹ ወይ ደግሞ ለ7 ቀን የምናገኛቸው ታስኮች አልመጡልንም። ያ ታስክ የሚመጣልን የፊት አሻራ ከሰጠን በኋላ ነው። የፊት አሻራውን ለመስጠት ከላይ አውተንቲኬሽን ብሎ ቢጫ ቬሪፋይ የምትላለች ቢጫዋን ቬሪፋይ የምትለዋን አንድ ጊዜ እነካታለን። ከዛም የፊት አሻራ የምንሰጥበት መድረክ ላይ ወስደናል። አፕሎድ ኤ ፎቶ ፎር ዩርሰልፍ የሚለውን እንነካና የኛ ትክክለኛ ፎቶአችንን ራሳችንን ካሜራ አንስተን እናስገባለን። ይሄን ካደረግን በኋላ ከስር ኦኬ የምትል ትመጣለች። ኦኬ እንለዋለን። ሜካፕ ተሰርታችሁ አሻራ ባትሰጡ ይመከራል። በትክክለኛ ፊታችሁ ብትገቡ ጥሩ ነው። የቀጣዩ ስራችን የሚሆነው የፊት ለፊት ገጽ ወይ ደግሞ የፊት አሻራ አሰጣጥ ነው። ከስር ስታርት ቱ ሰርቲፊኬት የሚለውን እነካለን። የፊት አሻራ ስትሰጡ በጣም በጥንቃቄ ነው መሆን ያለበት። ከስር ኢሞጂ ያለች ሮቦት ነገር እሷ የምትላችሁን የምትጽፍላችሁን እየተከተላችሁ በትክክል ነው መስጠት ያለባችሁ፣ ብርሃን ያለበት ቦታ ላይ ሆናችሁ። እንደምታዩት አሻንጉሊቱ እየጻፈ ያለው ፕሊስ ዳይሬክት በቀጥታ ቪዲዮን ካሜራውን ተመልከት ነው። ከዛ ፕሊስ ሊንክ ዩር አይ ማለት አይናችሁን ጭፍን ግልጽ አድርጉ ነው የሚለው። ከዛ በቀስታ ወደ ቀኝና ወደ ግራ ዙሩ ነው እያለ ያለው። እንደዛ ታረጋላችሁ። ራሱ አጣርቶ ከዚህ በፊት አካውንት ከሌላችሁ ይከፍትላችኋል። እንደዚህ ሴት ሴኩሪቲ ፓስወርድ ይላል። ይሄ ማለት ይሄ ፓስወርድን በጥንቃቄ ነው ማስቀመጥ ያለባችሁ። ምክንያቱም ገንዘብ ስታወጡም ኤክስቼንጅ ስታደርጉም ይሄን ፓስወርድ ስለሚጠይቃችሁ ማለት ነው። 6 ዲጂት ነው። ማትረሱትን ቁጥር ካስገባችሁ በኋላ ከስር ሹር የሚላለ ሹር የሚለውን ትነካላችሁ ማለት ነው። አሁን በተሳካ መልኩ የፊት አሻራ ስተን ፓስወርድ አስገብተን ጨርሰናል። እንደምታዩት ታስክ ውስጥ ያሉት በሙሉ ታስኮች መጥተዋል። የዌልካም ታክሱ ሳይቀር ኖርማል ታክሱ ሳይቀር በዚህ መልኩ መጥቷል።